ሰላም ሰላም ውድ የዩቱብ ተከታታዮቼ እንዴት ሰነበታችሁ? እንግዲህ ዛሬ ደግሞ ባለፈው ሳምንት ቃል በገባውላችሁ መሰረት እንዴት ኮንቶር ናቹራል የሆነ ኮንቶርና ሜካፕ መቀባት ወይም ደግሞ መጠቀም እንደምንችል አሳያችኋለሁ። እንግዲህ ተከታተሉኝ። ቪዲዮን ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ሼር። እንግዲህ ፋውንዴሽናችንን እናዘጋጃለን። ፊክስ ፕረስ አለኝ። ፕረስ ወይም ደግሞ የሜካፓችን እንዲቆይልን የሚያደርግ ስፕሬይ ነው። እኔ ከሜካፕ በፊት ይመቸኛል ወይም ደግሞ ከሜካፕ በፊት ነው ማደርገው። ምክንያቱም እዛው እንዲቆይ ብዙ ጊዜም እንዲቆይና ቆዳይ እንዳይደርቅ ያደርጋል። እስከሚደርቅ ድረስ እንጠብቀዋለን። በመቀጠልም የራሴን ፋውንዴሽን እቀላቀለዋለሁኝ። ምክንያቱም ያው ከዚህ በፊትም እንደነገርኳችሁ ፓውደር ስለማልጠቀም ሚክስ ከፋውንዴሽን ጋር ሚክስ እያደረኩኝ እሱን እጠቀማለሁኝ። በስሱ ሳናበዛ የራሳችን የሆነ ከለር ቢሆን ይመረጣል። ምክንያቱም ፎቶ ምናምን ስንነሳ ፊታችንና አንገታችን እንዳይለይ አንድ አይነት ከለር ቢሆን ቆንጆ ነው። በመቀጠልም ያው በስፖንጃችን በደንብ ጠብጠብ እናደርገዋለን ወይም ደግሞ ያው መታ መታ እናደርገዋለን በደንብ እንዲዋሃድልን። የኮንቶር ክሬም አለን ወይም ደግሞ የፊታችንን አንዳንድ ነገሮች ለምሳሌ እንደ ብጉር አይነቶችን ለመሸፈን ግሪን ከለሩን መጠቀም እንችላለን። የብጉር ጠባሳ ያለብን ሰዎች እንዲሁም ከአይናችን በታች ጥቁር ካለብን ይሄ ከቨር ያደርግልናል ማለት ነው። እንዲሁም ለቀይ ከለር ደግሞ እሱን መጠቀም እንችላለን። ያው እኔ ትንሽ ጠቆር ያለችብኝ ነገር ስላለች እሷን እሸፍናታለሁ ማለት ነው። በመቀጠልም ኮንቶር ክሬማችንን እናነሳና ዳርክ ከለሩን በመምረጥ የምንፈልገው ቦታ ላይ መጀመሪያ የጉንጫችን መሀል ላይ እናሰምረዋለን። በጣም የጠቆረ መስሎ ሊታየን ይችላል፣ ግን ችግር የለውም። የሚፈለገውም ከከለራችን መጥቆሩ ነው። ምክንያቱም ከፊታችን ጋር አንድ አይነት ከለር ከሆነ ጥቅም አይኖረውም። እንግዲህ አገጭ ነው መሰል የሚባለው እሱ ላይ እንዲሁም መሀል ላይ አንዳንዶቻችን እንደ ዲምፕል ነገር እንዲኖርልን ከፈለግን ከንፈራችን ትላልቅ የሆነ ሰው ደግሞ ከንፈራችንን አነስ ለማድረግ የከንፈራችን ጠርዝና ጠርዙ ላይ ማድረግ እንችላለን። እንዲሁም መሀል ላይ ያለችዋ እሷንም ብናጠባት አሪፍ ነው የምትሆነው። አፍንጫችንን ዳርና ዳሩን ሙሉውን ሳይሆን ጀስት ጫፉን ላይ ብቻ እናደርጋለን ሳናበዛ። እንዲሁም ግንባር ያለን ሰዎች ግንባር ላይ እናደርጋለን። ከዛ በስፖንጃችን እናዋህደዋለን ማለት ነው። ብለንዲንግ እናደርገዋለን። ሰንላይት ከለር እንጠቀማለን። ከአይናችን በታች ይሄ ትንሽ ጉንጫችን በደንብ እንዲታይ ከአይን በታች ያለ ጉንጫችን ብሩዝ ብሎ እንዲታይ ያደርገናል። መተጫችን ላይ ሳናበዛ
ምክንያቱም እኛ ጥቁር ከለራችን ቸኮሌት የሆነ ሰው ወይም ደግሞ የጥቁር ከለር ከሆነ ብዙ ላይት ከለር ካበዛን ወደ ግሬ ሊቀየርብን ስለሚችል ያንን በጥንቃቄ ማድረግን አለብን። በስፖንጃችን ከንፈራችን የላይኛው ትንሽ የሆነ የላይኛው ትልቅ ሆኖ እንዲታይ ላይት ከለር ማድረግ ይኖርብናል። እሱንም በስፖንጃችን እናዋህደዋለን። ፓውደር የኮንቶር ፓውደር አለኝ። እሱም በስሱ ከላዩ ላይ አደርግበታለሁ። እንግዲህ እንደነገርኳችሁ ነው ብዙም ፓውደር የፊት ፓውደር ብዙም አልጠቀምም። በደንብ አዋህደዋለሁ፣ ምክንያቱም ልዩነቱን እንዲታወቅ ወይም ደግሞ እንዲያስታውቅ ስፈልግ ላይት የሆነ ፓውደር አለኝ። ትንሽም ሃይላይት አለው። አፍንጫችን ላይ ጫፏ ላይ አንዳንድ አፍንጫችን ረዝሞ እንዲታይ የምንፈልግ ሰዎች ካለን እሱ ላይ ማድረግ እንችላለን። ኦፍራ ሃይላይት አለኝ። ኦፍራ እንግዲህ በጣም አሪፍ ሃይላይት ነው። የተለያየ ከለሮች አሉት። እንዲሁም ላይት ስታደርጉ ኦይሊ ነው የሚሆነው። በጣም የሚያምር ከለር ነው ያለው። ቅንድቤን እሰራዋለሁ። ቅንድቤንም ናቹራል አድርጌ ነው የምኩለው። ቡኒ ከለር ነው የምጠቀመው በመጀመሪያ ላይ። ኮንቶር አለኝ። የኮንቶር ክሬም ወይም ደግሞ ኮንሲለርን አንድ ላይ ነው ከቅንድቤ በታች አስተካክዬ አጸዳበታለሁ። ሙሉውን እቀባዋለሁ ማለት ነው። በበቀደም ለታ ስንሰራ እንግዲህ ከአይናችን በታች ከቅንድባችን በታች ነበረ ያደረግነው። አሁን ደግሞ ሙሉ አይናችንን ነው የምንቀባው። እንግዲህ ብሩሽ አለኝ። ብሩሽ ሶፍት መሆን አለበት። የሻዶ ብሩሽ ሁዳ ቢዩቲ ቡኒ ከለር አለኝ። ቡኒና እንደ ቀይ የቀይ ዳርከሩ ቀይ ከለርን አንድ ላይ በማደባለቅ ያኔ ጥግ ጥጉን አደርገዋለሁ። በደንብ ብሌንዲንግ ማድረግ አለበት። በደንብ መዋሃድ አለበት። እንግዲህ በመቀጠል ኦሬንጅ ከለር አለ። ኦሬንጅ ከለሩን አደርግበታለሁ። ኦሬንጅ በጣም ኦሬንጅ ሳይሆን ወደ ቀይ የሚጠጋውን ኦሬንጅ ኑድ አለኝ። ጥቁር ከለር እጠቀማለሁ። ጫፉ ላይ ብቻ ነው የማደርግበት። ጫፉን ተጠንቅቄ አደርግበታለሁ። በደንብ መዋሃድ አለበት። ማለትም
ዝም ብለን ቀባ አድርገን የምንተወው ከሆነ ከለሮቹ የተለያዩ እንደሆነ ያስታውቃል። ደረጃ አይመጣልንም። አሁን ኩል አለን። በብዛት የተለመደው ጥቁር ምናምን ከለር ነው። እኔ ግን ቀይ ከለርን እመርጣለሁ። ምክንያቱም አንደኛ ናቹራል የሆነ ከለር ነው የሚሰጠን። አዲስ ከሆነ ኩላችን መጠንቀቅ አለብን። ቀይ ከለር ለሊፕስቲክነት እንጠቀማለሁ። እኔ ግን ለውስጥ አይኔ ቀይ ሞክሩት፣ በጣም ያምራል። በተለይ ሻዶዋችን ቀይ ቡኒ ከሆነ የሚያምር ይሆናል። እንግዲህ እንደምትመለከቱት ናቹራል ከለር ነው የሚሰጠን። ለመቀጠልም ብሩሽን እመርጣለሁ። አነስ ብላ ጠፍጠፍ ያለች ብሩሽ እጠቀማለሁ። ሻዶ አለኝ። ጥቁሩን ከለር ነው የምጠቀመው ከታች ላለው አይኔ ማለት ነው። ጫፍ እቀባዋለሁ። ኩልም መጠቀም እንችላለን። እኔ ግን ሻዶ ነው የምመርጠው፣ ምክንያቱም ደስ የሚል ከለር ይሰጠኛል። ወይም ደግሞ ከላይኛው ጋራ ከባልኩት ሻዶ ጋራ ስለሚያመሳስልልኝ እንዳይቀልጥም ያደርጋል፣ ወረታችን እንዳይወርድብን። ሻዶ አሪፍ ነው፣ ሞክሩት፣ ትወዱታላችሁ። በመቀጠል ደግሞ ልክ የቅንድባችን አይነት የምንጠቀምበት ብሩሽ አለ። በሱ ቀይ ቡኒ ከለር አደርግና እላዩ ላይ አደርጋለሁ ማለት ነው። ያለ መስመር እንዲይዝልኝ አድርገዋለሁ። እንደምታዩት ከታች የወረደ ነገር ካለ እንደዚህ አይነት ስፖንጅ ማስተካከል እንችላለን። በራሳችን ክሬም፣ በራሳችን ከለር። የኮንሲለር ክሬም አለኝ። ከላይዋ ላይ መሀል ላይ ብቻ እናደርጋለን። ክሬሙ ላይት የሆነ ክሬም፣ የራሳችን ከለር ሳይሆን ላይት የሆነ ክሬም ወደ ላይ አይናችንን ሳንገልጥ ተጠንቅቀን፣ ምክንያቱም ወደ ላይ እንዳይወጣ ክሬሞችን። ከዛ የኦፕራ ሃይላይተር አለኝ፣ ላዩ ላይ አደርግበታለሁ። የኦፕራ ሃይላይት ላይክ የጎልደን ከለር ነው፣ በጣም ያምራል። ኦፍራ እንግዲህ አዲስ የወጣ ሃይላይተር ነው። በጣም ምርጥ ሃይላይተር ነው። አንደኛው አይኔ ላይም እንደዛው አደርጋለሁ። በመቀጠል እንግዲህ ሊፕስቲክ ቀባለሁ። መጀመሪያ ከንፈሬን ኮንቶር አደርጋለሁ። እንደምትመለከቱት እንደዚህ ማስመራቹ ውበት እንዲኖረው ያደርጋል ከንፈራችን። አንዳንዶቻችን ሊፕስቲክ ስንቀባ ጀስት ዝም ብለን ነው ሊፕስቲኩን አንስተን የምንቀባው። ሊፕ ላይነር ብንጠቀም ይበልጥ ውበት ይኖረዋል። ሌላው ደግሞ ከንፈራችን የታችኛው ትልቅ ከሆነ የላይኛው ከንፈር ትንሽ ከሆነ ግዴታ ከላይ ያለውን ትንሽ ከፍ አድርገን መኳል ይኖርብናል። ምክንያቱም ፎቶ ስንነሳ ምናምን ነገር የታችኛው ከንፈራችን ትልቅ ከሆነ ያኮረፈን እንመስላለን። መሀሏ ላይ ብቻ እኔ እንደዚህ ስለምወድ ነው። ኦልሬዲ የተሰነጠቀም ስላለ ሊፕስቲክ፣ ዳርክ ሊፕስቲክ እንግዲህ ሰመር ላይ ከዚህ ላይት የሆነ ሊፕስቲክ ብንጠቀም ላይክ ፒንክ፣ ቤቢ ፒንክ
እንዲሁም ደግሞ በቃ እንደዚህ ከለራቸው ላይት የሆነ ብንጠቀም። ግን አሁን እኔ ጋር ዝናብ እየዘነበ ስለሆነ ሙዴ የዝናብ ወይም ደግሞ የክረምት ሜካፕ ነው ማለት ነው። እንደዚህ አይነት ከለሮችን የምንጠቀመው ለክረምት ጊዜ ነው፣ ዳርክ ከለሮችን። ለሰመር ደግሞ እንደዚህ ላይት የሆነ ያው እንደነገርኳችሁ ዝናብ እየዘነበ ነው ግዴታ ከእንትኑ ጋር የሆነ መጠቀም አለብን። ታዲያ እንግዲህ ዛሬ ሜካፓችን ይህንን ይመስላል። እንደወደዳችሁት እንዲሁም እንደምትወዱት ተስፋ አደርጋለሁኝ። እንግዲህ አስተያየታችሁ አይለየን። ምንም አይነት ጥያቄ እንዲሁም ኮሜንት ካላችሁ ኮሜንት ላይ መስጠት ትችላላችሁ፣ ማናገርም ትችላላችሁ። ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ